አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች ዛሬ ይዤላችሁ የመጣሁት ለፀጉር የሚያሳድግ የሚያስረዝም እንዲሁም እንዳይነቃቀል የሚያደርግ በዚህ መልኩ አዘጋጅቻለሁ። እናንተ ሞክሩት ማለት ነው። እንደምታዩት ዝንጅብል የተፈቀፈቀ፣ ቁርንፉድ፣ ነጭ ሽንኩርት፣ ቀይ ሽንኩርት እንዲሁም ሮዝመሪ ቀይ ሽንኩርቱን እስተ ልጣጩ ብታደርጉት አሪፍ ነው። እኔ ግን ያው ረስቼው ልጬዋለሁ ማለት ነው። ነጭ ሽንኩርት እንደዚህ ፍጭት አድርጋችሁ ቀይ ሽንኩርት ዝም ብላችሁ ቆረጥ ቆረጥ፣ ዝንጅብሉን ከላጣችሁ በኋላ ፈቅፈቅ አድርጋችሁ ማለት ነው። በዚህ መልኩ ካደረጋችሁ በኋላ እንግዲህ እንደምታዩት እኔ በርከት ያለ ነው የማዘጋጀው። በየሰዓቱ ለሽታውን በተለይ አረቤክ ከሆነ የምታዘጋጁት በርከት አድርጋችሁ አዘጋጅታችሁ በአንድ ጊዜ ማስቀመጥ ትችላላችሁ። እዚህ ይሄ ዘይት የኮኮናት ዘይት ነው እና አሁን አሳያችኋለሁ። የሆነች ዘይት አለች፣ እሷን ከሱቅ ገዝቼ ጨምሬው ነው። ቁርንፉድ ጨምሬበታለሁ ኮኮናት ዘይት ውስጥ እና እሱ ነው ከለሩን የቀየረው። ኮኮናት ነው ማለት ነው፣ ጆዘል ህንድ። እሱን እንደዚህ ሌላ ነገር አትጨምሩበትም። የሆነች ዘይት አለች፣ እሷን ይችን ማለት ነው ከአጉሎ ናት። የተለያየ እንትን አላት፣ ሱቅ ታገኟታላችሁ። ጅዳዎች በዋዲ አጣር ታገኙታላችሁ። ይችን ዘይት ገዝታችሁ አብራችሁ ብታቀላቅሏት ብቻውንም ብትጠቀሙት ችግር የለውም ማለት ነው። ይችን ዘይቱ አብሬ ያሳያችኋለሁ፣ ቀላቅለዋለሁ። እንደዚህ ወጥቼ ውስጧ ትቀመጣለች ከዘይቷ ውስጥ ማለት ነው። ከዚያም ዘይት ውስጥ ስታደርጉት አሪፍ ይሆናል። በዚህ መልኩ ነበር። እኔ ግን ዘይቱን እዚሁ ጨምሬዋለሁ እናንተን ለማሳየት ነው ያወጣሁትኝ። በዚህ መልኩ ታደረጋችሁ በኋላ ኮኮናት እና የዚህን ዘይት ነው፣ እቺ ከአጉሎ የምትሰራ ዘይት ናት። በዚህ መልኩ ካደረጋችሁ በኋላ እንዲፈላ መጣድ ነው ማለት ነው። በደንብ አድርጋችሁ ታፈሉታላችሁ። ተክተክ እስከሚል ድረስ ካቆያችሁ በኋላ ይኸው ምናልባት ከገዛችሁ ብዬ እያሳየኋችሁ ነው። ካርቶኗ ይሄንን ይመስላል። በዚህ መልኩ ካደረግን በኋላ እሳት ላይ ጥደዋለሁ ማለት ነው። ካዋሃዳችሁ በኋላ እሳት ላይ ጣዱት። ዘይት አፍያ ደግሞ የምትወዱ ከሆነ ዘይት አፍያ ትንሽ ጨምሩበት። ዘይት አፍያ የማትፈልጉ ካላችሁ ዘይት ሲምሲምም እንደዚሁም ደግሞ ዘይት ዘይቶን ይቻላል፣ የፈለጋችሁትን። የግን ኮኮናት ዘይት እና እቺን ያሳየኋችሁን የካርቶኗን ዘይት እንደገና ደግሞ የዘይት አፍያ ነው ያደረኩት ማለት ነው። በዚህ መልኩ ካደረጋችሁ በኋላ ማደባለቅ ማለት ነው። ከዚያም ካደባለቃችሁ በኋላ እሳት ላይ ትጥዱታላችሁ። እሳት ላይ በደንብ ተክተክ እስከሚል ድረስ ትተውታላችሁ። ያው የተለያዩ ነገሮች መጨመር ትችላላችሁ። እዚህ ጋር ወረቀት ለቃር ሩዝ ጋር የምንሰራበት እሱንም ጨምሬበታለሁ። እንግዲህ ይሄን እንኳን ከቲክቶክ አይቼ ነው። እንግዲህ እስኪ እናየዋለን ነቲጃውን። በዚህ መልኩ ካደረጋችሁ በኋላ እሳት ላይ ትጥዱታላችሁ። በዚህ መልኩ እሳት ላይ በደንብ ተክተክ እስከሚል ድረስ ካቆያችሁ በኋላ እስከሚበርድ መጠበቅ ነው ማለት ነው። አሁን አልፈላም፣ ገና ነው። ያው ትንሽ ሽታ ነገር ይኖረዋል። ያው ሰው በሌለበት ብትሰሩት አሪፍ ነው። ሽታው እንዳይወጣ ደግሞ ከደና አድርጉት ማለት ነው። ያው እየፈላ ነው፣ ትንሽ መፍላት ጀምሯል። አሁንም ከድነዋለሁ በደንብ ተክተክ እስከሚል ድረስ። ያው እየፈላ ነው። እናንተ በሚላጋ ገልበጥ አድርጉት በደንብ እንዲዋሃድ ማለት ነው።
አሁን በዚህ መልኩ በደንብ ፈልቷል። ይኸው እየፈላ ነው። የሆነ ሲፈላ ኮረፋት ነገር ያመጣል። ያው እንደዛ ከሆነ ማጥፋት ትችላላችሁ ማለት ነው። አጥፍታችሁ እንዲበርድ ማስቀመጥ ነው። ከዚያም አጥልላችሁ መጠቀም